እዚህ የምታውቋት ማለት ነው። ከሄደች 3 አመቷ ነው እና መኖሪያ ፈቃድ አላሰራችላትም ሴትዮዋ። አሁን ወደ ሀገር ልትመለስ ስትል ነው ያወቀችው እና መኖሪያ ፈቃድ የላትም። እሷ ወደ ሀገር መግባት ፈልጋለች። የአመት ደመወዟን አልሰጠቻትም። የአመት ሙሉ ደመወዟን ማለት ነው። እና ደግሞ አስቡት እንግዲህ የ3 አመት ቀራማ አለ ማለት ነው። እና ፓስፖርቷም አልቆ ሊሆን ይችላል፣ መውጣት አትችልም። እና ምንድን ነው መፍትሄው? አንደኛችን ትሻላላችሁ። እና እስኪ በኋላ ላይ ይሄን ቪዲዮ የምታዩም አሁንም ያላችሁ እስኪ ሀሳብ ካላችሁ ግለጹልን። እሷ እናቷ ስለታመመች ሀገር መግባት ትፈልጋለች። ብሩ ይቅርቢ ብላለች። ግን ብሩም ቀርቶባት መግባት አትችልም። የቀረማ $1500 አካባቢ ይጠይቁሻል አለ ሴትዮዋ። ስራ የላቸውም፣ ቤት ቁጭ ብለዋሉና አገሬ እንኳ በገባሁ ብሩ በቀረብኝ አይነት እያለች ነው እሷ። ግን